እንደምን ሰነበታችሁ? ጉድ ሳይሰማ መስከረም አይጠባም አሉ የቀደሙ አበው። የጤናው ቴክኖሎጂ ዘርፍ ወደ ስነ ተዋልዶ እያጋደለ ይመስላል። ነገሩ ውሃ በወንፊት ቢሆንም የሰው ልጅ የጤና ደረጃ የሚያሻሽሉ ዘመናዊ የስነ ተዋልዶ ፈጠራዎች ተበራክተዋል። እንግዳውስ ውሃ በወንፊት ምን አስባለህ ካላችሁኝ በላያችን የሚተኮሱ ሚሳኤልና ሮኬቶች አንቺው ፍጪው አንቺው ዋጪው ሆኖብናል። ምን ሰማህ ካላችሁኝ እነሆ ዘመናዊ የስነ ተዋልዶ ግኝቶች። አንደኛ፣ ሰው ሰራሽ ማህፀን አርቲፊሻል ውምብ ቴክኖሎጂ። ይህ ምናልባት በዘርፉ እጅግ አስገራሚው ግኝት ሊሆን ይችላል። ሳይንቲስቶች በጣም ያለቀናቸው ወይም ፕሪማቹር ጨቅላ ህፃናትን ከእናታቸው ማህፀን ውጭ እንዲቆዩ የሚያስችል ባዮባግ የተሰኘ ቴክኖሎጂ እየሞከሩ ነው። ይህም ህፃኑ ልክ በማህፀን ውስጥ እንዳለ ሁሉ ፈሳሽና ኦክሲጅን እያገኘ ሳምባውና ሌሎችን አካላቱ እንዲዳብሩ ይረዳል። ሁለተኛ፣ ተለባሽ የጽንስ ክትትል መሳሪያዎች። አሁን ላይ ነፍሰ ጡር እናቶች ሆስፒታል መሄድ ሳያስፈልጋቸው በሆዳቸው ላይ የሚለጠፍ ቀጭን ሴንሰር የህፃኑን የልብ ትርታና የእናትን ቁርጠት ወይም ኮንትራክሽን በስልካቸው መከታተል የሚችሉበት ቴክኖሎጂ በስፋት እየመጣ ነው። ይህም በተለይ ራቅ ባሉ አካባቢዎች ለሚኖሩ እናቶች ትልቅ እገዛ ያደርጋል። ሶስተኛ፣ በአርቲፊሻል ኢንተለጀንስ የታገዘ አልትራሳውንድ። አርቲፊሻል ኢንተለጀንስ አሁን ላይ የአልትራሳውንድ ምስሎችን በመተንተን ወይም በመተርጎም የጽንሱን እድገት በከፍተኛ ጥራት ለመከታተልና ሊከሰቱ የሚችሉ የጤና እክሎችን አስቀድሞ ለመተንበይ የዋለ ነው። ይህም ለጤና ባለሙያዎች እንደ አዋላጅ ነርሶች ውሳኔ አሰጣጥን በጣም ቀልጣፋ ያደርገዋል። ጥጋቡ ነኝ። ሰላማችሁ ይብዛ።